እኔ በህይወቴ ሁለት ሴት ነው ማቅ አንዷ እናቴ ነች አንዷ ደግሞ አንቺ ነሽ እያልኩሽ እኮ ነው ደስ ሲል እና ደግሞ በሃይማኖት ጠንካራ ነው እንደወዳለ ጠንካራ እኔ የተወለድኩት ይገርምሻል የጾም ወቅት ላይ ነበርና የእናቴን ጡት ወተት ጠባ ሲሉ ጭራሽ አልጠባም ጾም ነው ብዬ 2 ወሩ ሻይ ነው የጠጣው ከዛ በኋላ ከ2 ወር በኋላ ጾም ሲፈታ ነው ዳግመኛ ከእናቴ ጡት ጋር የተገናኙት እያልኩሽ ምን ያህል በሃይማኖት ጠንካራ እንደሆንኩ እንግዲህ አንቺ ፈረጅኝ እንግዲህ ግን አንቺ ምን አይነት ነው ሌላስ ምን አይነት ነው እንዲመችሽ ታማኝ ሰው አክባሪ የሚወደኝ እኔና አንቺ ከዚህ በፊት እንተዋወቃለን እንዳለ ስለኔ እኮ ነው የምትወሉ ለምን ስሜን አጠሩኝ በቀጥታ አንተ ነህ በኝ የምሬን እኮ ነው ግን ሰው ስትወድ ምን ያህል ነው ከባድ ጥያቄ ነው የጠየቅሽ እኔ ሰው ስወድ ጎዳና ብትሆኝ ተዳደርሻለሁ ነው በቃ ምንም ልልሽ አልችልም ከዚህ በላይ ጓደኛ ግን ለምንድን ነው አሬ አውራ ኢባራ ቋጣሪ እኔ ግን ችዬ ፌስታል አልቋጠርብሽም ያለኝ ነው እንዳለ ዘርግፌ ላንቺ የምሰጠው ይቅርብሽ አይሆንሽም ቆይ እስኪ እኔ ምን አንተም እንደሱ ሰው አክባሪ ታማኝ ሃይማኖተኛ ነህ አይ እኔ እንኳን ሀብታም ነኝ የምርህን እኔም እኮ መጀመሪያ አንተ ነበርክ ተመቸኝ ምን ያውላ መስፈርት በገንዘብ ተተካያልሽ ነው እንዴ ምን ሂድ በቃ ምንም እኔ እንደሱ ሀብታም ሆኜ ቪላ ቤት ባይኖረኝ እንኳን የልቤን አዳራሽ ግን መኖሪያሽ ታረጊው ነበር ምንም እንደሱ እኔ ትልቅ መኪና ባይኖረኝ እንኳን ያንጎ ግን እጠራልሽ ነበርሽ ያንጎ አዎ ያንጎ እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ እንችላለን ከመጀመሪያዎቹ 6 ጉዞዎች ላይ ደግሞ የ15% ቅናሽ አለው ከዚህ በፊት ደግሞ የ86 10 እና የስትሪት ፒክአፕ ተጠቃሚ ከነበርሽ አፕሊኬሽኑን አውርደሽ ስትጠቀሚ ሌላ የ15% እድል ተጠቃሚ ትሆኛለሽ እኔ ይሻልሻለሁ